ሰላም እንዴት ናችሁ? እንዴት ከረማችሁ? እናንተ እኔ ብለው ሲቪን መጀመሪያ ማን እንዳሰበው አስባችሁ ታውቃላችሁ? ከበርካታ ጽሑፎች የምናገኘው መረጃ እንደሚያመለክተው የሲቪ ታሪካዊ አመጣጥ የሚጀምረው እንደ አውሮፓውያኑ ዘመን አቆጣጠር 1482 ላይ ነው። ጽሑፎቹ የመጀመሪያውን ሲቪ የጻፈው ኢጣሊያዊው ሊዮናርዶ ዲ ሴርፒየሮ ዳቪንቺ ነው ይላሉ። እንዳይገርማችሁ ዳቪንቺ ራሱ ስራ ፈላጊ ነበር ለካ። እቺን ምድር ከተሰናበቱ ከዘመናት በኋላ ስማቸው ዕለት ዕለት ከሚጠሩት ውስጥ ነው። ይበልጥ የምናውቀው በሰዓሊነቱ ነው። በተለይ ለምን እንዲህ ዝነኛ እንደሆነች ለበርካቶቻችን በማትገባን ሞናሊዛ። ከሰዓሊነት ውጭ ግን ሰውየው ቀራጺ፣ ዲዛይነር፣ ቲዮሪስት፣ ኢንጂነር፣ ሳይንቲስት ነበር። በተጨማሪ አርክቴክቸር፣ ጂኦሜትሪ፣ ሜካኒክስ፣ ሂሳብ፣ አናቶሚ፣ ሃይድሮሊክስ ወዘተ እጁን ያስገባባቸው ፊልዶች ነበሩ። ይህን ሁሉ ከመሆኑ በፊት ግን የ15 ዓመት አካባቢ ልጅ እያለ ተለማማጅ አፕረንቲስ ሆኖ አንድሪያ ዴል ቬሮኪዮ በተባለ ታዋቂ ሰዓሊና ቀራጺ ስቱዲዮ ውስጥ ነው ጅማሬው። ከዛ ቆይቶ እድሜው 30 አካባቢ ሲሆን ለሚላኑ መስፍን ሉዶቪኮ ስፎርዛ ሊቀጠር ፈልጎ የሚከተለውን ማመልከቻ ሲቪ ነበር በእጁ ጽፎ የላከላቸው። እጅግ ገናናው ጌታዬ፣ ብቃት ያለን የጦር መሳሪያ ፈብራኪዎች ነን ብለው ራሳቸውን በሚጠሩ ግለሰቦች የተሰሩ ናሙናዎችን በበቂ ሁኔታ ከገመገምኩና ፈጠራዎቹም እዚህ ግቡ የማይባሉ መሆናቸውን ካረጋገጥኩ በኋላ ማንንም በማይነካ መልኩ እኔን በአይነታቸው ለየት ያሉ የፈጠራ ምስጢሮች ለእርሶ ለመግለጥ ተነሳሳው። ከታች የዘረዘርኳቸውን ፈጠራዎቼን አይተውና መርምረው እንዲያጸድቁ ይሁን። እጅግ ቀላል ግና ጠንካራ ተንቀሳቃሽ ድልድዮቹ የሚሰሩት በቀላሉ መያዝ እንዲችሉና ከጠላት የሚያስመልጡ እንዲሆኑ ተደርጎ ነው። በተጨማሪም በቀለጠ ጦርነት መሃል ቢኮን እንኳ ድልድዮቹን እሳት አይበግራቸው። ጠላት ከበባ ሲያካሂድ የውሃ ጉድጓዶችን ማድረቂያ መንገድ አለኝ። የተለያዩ የማምለጫ ማሽኖችንም ፈብርኬያለሁ። ተዳፋት የወንዝ ዳርቻዎች ወይም እንዳጠቃላይ ለመክበብና የቦምብ ድብደባ ለማድረግ አዳጋች የሆኑ ቦታዎች ሲገጥሙ እያንዳንዷ ጠጠር ሳትቀር ምሽጎችን ወላካ አለት ለምን አይሰሩም? በጠቅላላ እንዳልነበር የሚያደርግ ፈጠራ አለኝ። ጠጠር እንደ ማዕበል የሚወረውሩ ጭሳቸው ጠላት ላይ ታላቅ ሽብርና ውዝግብ በመፍጠር ከፍተኛ ጉዳት የማድረስ ብቃት ያላቸውን አመቺና ለመሸከም ቀላል የሆኑ ሞርታሮችን ሰርቻለሁ። ጦርነቱ በባህር ከሆነ ለማጥቃት የሚያገለግሉ መሳሪያዎችን እንዲሁም ከባድ ጥቃት በብቃት መከላከል የሚችሉ መርከቦችን መፈብረክ ይቻለኛል። በምሽግ ወይም በውሃ ውስጥ ቢያልፍ እንኳ ድምፅ ሳያሰማ የታለመለትን የጠላት ኢላማ የሚያጠቃ ፈንጂ ፈጥሬያለሁ። ደህንነታቸው ይጠበቀና ጥቃትን በብቃት በሽፋናችን ይመክቱ የእጅ ስራዎች የሆኑት ጋሪዎች መድፍ ተሸክመው የጠላት ሰፈር ድረስ ሲዘልቁ እኔ ነኝ ያለ የጠላት ወታደር ፈጽሞ ሊያስቆማቸው አይችልም። ይህም እግረኛ ጦር በተጠረገለት መንገድ ያለምንም ጉዳትና ተግዳሮት ሰተት ብሎ እንዲገባ ይረዳዋል። አስፈላጊ ሆኖ በተገኘ ጊዜ ሁሉ ከባድ መሳሪያዎችን፣ ሞርታሮችን እንዲሁም ከተለመደው ወጣ ያሉ ማንኛውም አይነት ቀላል መሳሪያዎችን እሰራለሁ። እንደው ምናልባት የቦምብ ውጊያ ኦፕሬሽኑ ካልተሳካ ያልተለመዱና በአይነታቸው ለየት ያሉ የወንጭፍ ማጥቂያዎችን እሰራለሁ። እንዳጠቃላይ አማራጭ ማጥቂያና የመከላከያ መሳሪያዎችን በየአይነቱ ሰርቶ ማቅረብ ለኔ ከባድ አይደለም። ዳቪንቺ እኚህን በጦርነት ዙሪያ የሚሽከረከሩ ፈጠራዎቹን ዘርዝሮ አላቆመም። ለሰላሙ ጊዜ የሚሆኑ ፈጠራዎቹንም አብራርቷል። የሚላኑ መስፍን አይ በቃ አሁን ላንተ ፈጠራ የሚሆን ክፍት የጦርነት መደብ የለንም።
ሲኖር እንጠራሃለን ብለው ጉዳዩን እንዳይዘጉበት ይመስላል የሚከተሉትን የሰላም ጊዜ ፈጠራዎች ዘርዝሮላቸዋል። ሰላም በወረደ ጊዜ የኪነ ህንፃ ጥበቤን ተጠቅሜ የግልም ሆነ የመንግስት ህንፃዎችን ዲዛይን አደርጋለሁ፣ እገነባለሁ። የውሃ መውረጃዎችንም አበጃለሁ። ሰላም በወረደ ጊዜ ከእብነበረድ፣ ከነሐስ፣ ከሸክላ ቅርጻ ቅርጾችን አስውባለሁ። እንዲሁም ወደር የሌላቸውን የስዕል ስራዎችን ማቅረብ እችላለሁ። በጣም የሚገርመው ዳቪንቺ በቀጣይ የጠቀሰው ነገር ነው። አያይ ዝርዝሩ በዛ፣ ውሸት ነው፣ ይህ ሁሉ በአንድ ሰው ሊሰራ አይችልም ተብሎ ሲቪው ወደ ቆሻሻ እንዳይወረወር ይመስላል እንዲህ አለ። ጌታዬ ሉዶቪኮ፣ ከላይ የዘረዘርኳቸው የፈጠራ ውጤቶች የማይቻሉ መስለው ከታዩ በፓርኩ ውስጥ ወይም ልቡ በፈቀደው ማናቸውም ቦታ የተግባር ሙከራን ለማድረግ በሚገባ ዝግጁ እንደሆንኩ በታላቅ ትሕትና እገልጣለሁ። ዳቪንቺ ይህንን ማጠቃለያ ካከለ በኋላ ከብርና ነሐስ የሰራውን ጌጥ ለመስፍኑ ስጦታ እንዲሆን አያይዞ ሲቪውን አስገባ። መቼ የብዙዎቻችን ጥያቄ ሊዮናርዶ ዳቪንቺ ግን ይህን የመሰለ ሲቪ ጽፎ ተቀጠረ ወይስ መስፍኑ ሌላ ሰው ቀጠሩ ነው አይደል? ተቀጥሮ ቢሆን ብላችሁ ተመኛችሁ አይደል? እንደው የጋሽ ሉዶቪኮ ልብ ቢራራ ብላችሁ። እንግዲያው የምስራች ምስር በሉ። ሊዮናርዶ ዳቪንቺ ተቀጥሯል። በዛው ሲቪውን ባስገባበት 1482 ዓ.ም ለዚያውም ለ17 ዓመታት ጋሽ ሉዶቪኮ ከስልጣን እስኪወርዱ ድረስ እሳቸው ጋር ሰራ። ከእሳቸው ውድቀት በኋላ እዛው ሚላንና ፍሎረንስ ለተወሰኑ ዓመታት በግሉ ሲሰራ ነበር። እንዲሁም ወደ ቫቲካን ተጉዞ ለሮማ ጳጳስና ለሌሎች አገልግሏል። ዝነኛዋ ሞናሊዛ የተሳለችውን በዚህ ወቅት አካባቢ ነው። የሕይወቱ መጨረሻ ዓመታትን በፈረንሳይ ንጉሥ በቀረበለት ጥሪ ወደ ፈረንሳይ ተጉዞ ለንጉሱ በመስራት አሳልፏል። ዳቪንቺ የሞተው በ1519 እንደ አውሮፓ አቆጣጠር በ67 ዓመቱ ነው። በሉ ምርጦች፣ በዚህ የዛሬ ወጋችንን እናብቃ። ለዳቪንቺ ነፍስ ገነትን፣ ለእናንተ ሸጋ ጊዜን ተመኘው።